ሰላም እንዴት አላችሁ የቲክቶክ ተከታታዮች? በዛሬ ፕሮግራማችን ደግሞ የምናየው የፖሊስ ክሊራንስ በኤልኤምአይኤስ የሚወጣው ምን እንደሚመስልና ኤጀንሲዎች አውጥተው ሲልኩልን እኛ ጋር ሲደርስ ትክክል ነው አይደለም፣ ኦሪጂናል ነው ፌክ ነው የሚለውን የምናይበትን ነው። እንግዲህ እንደምታዩት ሙሉ ለሙሉ ወረቀቱ ይሄን ይመስላል። ፒዲኤፍ ነው። ሜቢ ስክሪንሾት አድርገው ሊልኩላችሁ ይችላሉ፣ ግን ፒዲኤፍ ቢሆን የተሻለ ነው። ለምሳሌ ጥራቱ ጥርት ብሎ እንዲታይ ፕሪንት አውት አድርጋችሁ ስለምታስገቡት ጥራቱ እንዳይቀንስ ሰው ስማችሁ እስከ አያት መጠቀስ ይኖርበታል። አሁን ላይ ያለው የፖሊስ ክሊራንስ ከበፊት ካለው የሚለይበት መንገድ በዲጂታል መንገድ ነው የሚወጣ። እናንተ መሄድ አይጠበቅባችሁም። ሌበር አይዲ ክፍለ ከተማ ሄዳችሁ ከወጣችሁ በኋላ በዛ አማካኝነት ኤጀንሲዎች ናቸው የፖሊስ ክሊራንስ ሬጅስተር አድርገው የሚያወጡላችሁ። አውጥተው ሲልኩላችሁ መጀመሪያ በኤልኤምአይኤስ ሌበር አይዲ አማካኝነት የሞላችሁት ኢንፎርሜሽን ነው የፖሊስ ክሊራንሳችሁ ላይ የሚቀመጥ። ሌበር አይዲ ለማውጣት ክፍለ ከተማ ሄዳችሁ ወይ ራሳችሁ ፎርም ሞልታችሁ አሻራ ለመስጠት ሄዳችሁ የሞላችሁት ፐርሰናል ኢንፎርሜሽናችሁ የፖሊስ ክሊራንሳችሁ ሲወጣ ራሱ ነው የሚሆነው ማለት ነው። ለምሳሌ የስም ስህተት ከኖረው ከዛ በፊት አሁንም የፖሊስ ክሊራንሳችሁ ሲወጣ የስም ስህተት ሊኖረው ይችላል። የልደት ቀን ስህተት ከኖረው እዚህ ጋም የፖሊስ ክሊራንሱ ጋም ስህተት ሊኖረው ይችላል። ግን ይህም ማስተካከልና አስተካክላችሁ ማስገባት ትችላላችሁ። ፒዲኤፉን ኤዲት ማድረግ ማለት ነው። ስህተት ያለውን ፓርት ብቻ አስተካክላችሁ ማስገባት ነው ያለው አማራጭ ማለት ነው። ሰው እንደምታዩት ፉል ኔም ተጠቅሷል። አትንኩት ጌታ ባየ ይባላል የዚህ የፖሊስ ክሊራንስ ባለቤት። የትውልድ ዘመኑ 29 ሜይ 02፣ የትውልድ አድራሻ አዲስ አበባ፣ ናሽናሊቲ ጾታ ተጠቅሷል እና ኢሹድ ኦን የምታስተያዩት ከፓስፖርታችሁ ጋር ፓስፖርታችሁ የተሰጣችሁ የወጣበት ቀን ማለት ነው። ኢሹድ ኦኑ ሜይ 16 2026 ማለት ነው። እነዚህን ኢንፎርሜሽኖች ከፓስፖርታችሁ ጋር ታመሳስሉና ስህተት ካለው በፓስፖርታችሁ ኢንፎርሜሽን መሰረት ስህተቱን ማስተካከል ይኖርባችኋል። ፓስፖርት ነንበራችሁም እዚህ ጋር ተጠቅሷል። እንዴት ነው ትክክል ነው አይደለም የሚለውንስ ማወቅ የምንችለው ሰርተው ከላኩልን በኋላ ላላችሁን ደግሞ ታች ጋር ባለው ኪውአር መሰረት በሌላ ስልክ ይሄን ኪውአር እስካን ስታደርጉት የሚመጣላችሁ ቁጥር አለ። ያ ቁጥር ማለት እናንተ ያወጣችሁት የሌበር አይዲ ቁጥር ማለት ነው። እናንተ ካወጣችሁት የሌበር አይዲ ቁጥር ጋር የማይመሳሰል ከሆነ ወይም ቁጥር የማይመጣላችሁ ከሆነ የላኩላችሁ የፖሊስ ክሊራንስ ፌክ ነው ማለት ነው። እስካን ስታደርጉት ግን የእናንተ የፖሊስ ከዚህ በፊት ያወጣችሁት የሌበር አይዲ ቁጥር ጋር ከተመሳሰለ የሌበር አይዲ ቁጥር ምን እንደሚመስል ከላይ አስቀምጥላችኋለሁ። ከተመሳሰለ ኦሪጂናል ነው ማለት ነው። ይሄን በመያዝ የውጭ ጉዳይ አቴስት ታደርጉታላችሁ። የውጭ ጉዳይ እንዴት አቴስት እንደምታደርጉ ከዚህ በፊት በሰራሁት ቪዲዮ አማካኝነት አቴስት ማድረግ ትችላላችሁ። ከዛ ሞፋውም የሚሆን እንዴት መክፈል እንዳለባችሁ እንዴት የመከፈላችሁበትን ደረሰኝ እንደምታገኙ ሰርችላችኋለሁ በ3 በ4 ፓርት። እሱንም ገብታችሁ ቼክ አድርጉት። ከዛ በተጨማሪ ቪኤፍኤስ ወስዶ ሰሚት ማድረግ ነው ይሄን ዶክመንት ማለት ነው። እና የዛሬው ቆይታችን ይሄን ይመስላል። እስቲ ሌላ ማግዛችሁ ነገር ካለ ኮሜንት ሴክሽን ላይ ቁጭ አድርጉልኝ፣ እንወያይበታለን።